የዚምባብዌ ዶላር እንደገና የወጣው እንደ አውሮፓ አቆጣጠር በ2019 ነው። ይሁን እንጂ ዛሬ በጥቁር ገበያ አንዱ የዩናይትድ ስቴትስ ዶላር በ2000 የዚምባብዌ ዶላር እየተመነዘረ ነው። መንግስት አዲስ ያወጣው ዲጂታል ገንዘብ በፍጥነት እየወደቀ ያለውን የዚምባብዌን ዶላር የበለጠ እንዳይወድቅ ያደርገዋል ሲል ተስፋ አድርጓል። የዚምባብዌ የገንዘብ ሚኒስትር መቱሊ ንኮቤ እንዲህ ይላሉ። በጣም አዎንታዊ ነገር ነው። እነኚህ ዲጂታል ሳንቲሞች ዋስትና በሚያስገኝላቸው ወርቅ ይደገፋሉ። ስለዚህ በጣም የተጨበጠ መገልገያ ነው። ስለሆነም የሚገዛው ሰው ሁሉ የገንዘቡን ዋጋ የሚያስጠብቅለት መሳሪያ በመሆኑ ደህንነት ሊሰማው ይገባል። ኩባንያዎች በአገር ውስጥ ያላቸውን የገንዘብ ኢንቨስትመንት ደህንነት ያስጠብቅልናል በሚል ተስፋ አዲሱን የዲጂታል ገንዘብ እየገዙ ነው። ፋሬ ግዋካ የዚምናት አሴት ማኔጅመንት ስራ አስኪያጅ ናቸው። በተለይም በፋይናንስ ግብይትና በመሳሰሉት ውስጥ የተወሰነ መጠን ያላቸው የአገር ውስጥ የፋይናንስ ኢንቨስትመንቶች አሉን። ጥበቃ ከሚሰጠው የማዕከላዊ ባንክ የቀረበልንን ሐሳብ ስንመረምረው በጣም ጠቃሚ የሆነ የሀብት ማስጠበቂያ መሳሪያ መሆኑን የተገነዘብነው ወዲያውኑ ነው። ምክንያቱም ገንዘብህ ወርቅ ከሆነ ግዑዝና የተጨበጠ ነገር ጋር የተቆራኘ ሀብት ስለሆነ ሊደርስ ከሚችለው ከየትኛውም የምንዛሪ ዋጋ ውድቀት ያድንሃል። ይሁን እንጂ በዚምባብዌ የዓለም አቀፍ የገንዘብ ድርጅት ጽሕፈት ቤት ስለ ዲጂታል ገንዘቡና ስለ ገበያው ቁጥጥር ያለውን ስጋት ለቪኦኤ በሰጠው የጽሑፍ መግለጫ አስታውቋል። አዲሱ ገንዘብ የሚሰጣቸውን ጥቅሞች ለማየት የሚያስከፍለውን ዋጋና የሚያስከትለውን አደጋ አስመልክቶ ጥንቃቄ የተሞላበት ግምገማ ያስፈልጋል ብለዋል። የኢኮኖሚ ባለሙያዎች የዲጂታል ሳንቲሞችና ገንዘቦችን ከኋላ ሊደግፋቸው የሚችል የወርቅ መጠን ማግኘት አሳሳቢ መሆኑን ይናገራሉ። ፕሮስበር ቺፓማራ በዚምባብዌ የሰራተኛና የኢኮኖሚ ልማት ምርምር ተቋም የምጣኔ ሀብት ባለሙያ ናቸው። የዲጂታል ገንዘብ አይነት የፋይናንስ ሰነዶች ላይ እንደውነቱ ከሆነ ጥሩ የኢኮኖሚ ትርጉም የሚሰጥ ሐሳብ ነው። የመጠባበቂያ ክምችትን በሚመለከት ግን እንደ ሀገር ምን ያህል ወርቅ እንዳለን እነዚህን የዲጂታል ወርቅ ገንዘቦች ምን ያህል በተሳካ ሁኔታ ዋስትና ሊሰጥና ሊከላከል እንደሚችል የሚያስረዳ ግልጽነት ያስፈልጋል እላለሁ። የዚምባብዌ መንግስት ሚዲያ ባለፈው ሚያዝያ ባወጣው ዘገባ መንግስት ወደ 23 ሚሊዮን የሚጠጋ ገንዘብ በወርቅ መልክ እንዳለው ገልጾ መጠባበቂያውን ወደ 100 ሚሊዮን ለማሳደግ ማቀዱን አስታውቋል። ባለፈው ዓመት ዚምባብዌ የመገበያያ ዶላር ምንዛሪ ገበያውን ለማረጋጋት በወርቅ መልክ የሚሰራ የዲጂታል ገንዘብ አውጥታለች። ያንን ካደረገች ወዲህ ግን የገንዘብ ምንዛሪዋ ከነበረው ዋጋ ከ3 እጅ በላይ ቀንሷል። ተንታኞች ትልቁ ችግር ዚምባብዌ በጥቁር ገበያ ከገንዘቧ 6 ጊዜ እጥፍ የላቀውን የምንዛሪ ዋጋ ለማስተካከል የምታደርገው የምንዛሪ ገበያ ቁጥጥር ነው ይላሉ።